رسلا إلى قومهم فجاءوهم بالبينات فانتقمنا من الذين أجرموا وكان حقا علينا نصر المؤمنين አንተ ነብይ ሆይ በርግጥ ካንተ በፊት ወደ ህዝቦቻቸው መልእክተኛን ላከን አላህንም ብቻ እንዲያመልኩ በግልጽ መረጃ መጥቶላቸው እነዚያ መልእክተኞችን በማስተባበል ወንጀል የሰሩትን ተበቀልናቸው መልእክተኞችና ተከታዮቻቸውም በካህዲያን ላይ ድል እንዲጎናጸፉ አደረገን አማኞችን መርዳት በእኛ ላይ ተገቢ ነበርና الله الذي يرسل الرياح فتثير سحابا فيبسطه في السماء كيف يشاء ويجعله كسفا فترى الودق يخرج من خلاله فإذا أصاب به من يشاء من عباده إذا هم يستبشرون ያ እርሱ አላህ ንፋሱን ልኮ ደመናን ያንቀሳቅሰዋል ደመናውንም ከባድ ወይም ቀላል ብዙ ወይም ትንሽ በማድረግ ሰማይ ላይ እንደፈለገ ይዘረጋዋል የተከፋፈለም ያደርገዋል ከደመናዎችም መሃል ዝናብ ሲወጣ ታያለ አላህም በዝናቡ ከባሮቹ የፈለገው ላይ ሲያዘንብለት ያኔም እነርሱ ይደሰታሉ وإن كانوا من قبل أن ينزل عليهم من قبله لمبلسين እነርሱም ላይ ዝናብ ከመዝነቡ በፊት መጀመሪያ ተስፋ ቆራጮች ነበሩ فانظر إلى آثار رحمة الله كيف يحيي الأرض بعد موتها إن ذلك لمحيي الموتى وهو على كل شيء قدير አንተ ሰው ሆይ ያላህን ጸጋ የዝናብን ውጤት በአይነ ህሊናህ ተመልከት ምድር ከሞተች በኋላ እንዴት ህያው እንደሚያደርጋት እንደዚሁም በርግጥ አላህ ከቀብር በማስነሳት ሙታንን ህያው ያደርጋል እርሱም አላህ በሁሉም ነገር ላይ የችሎታ ባለቤት ነው ولئن أرسلنا ريحا فرأوه مصفرا لظلوا من بعده يكفرون ወደ ማሳዎቻቸው አውዳሚ ንፋስ ብንልክና ማሳቸው ቢጫ ሆኖ አውልጎ ቢያዩት ከዚያም በኋላ ተስፋ ከመቁረጣቸው የተነሳ ባላህ ጸጋ የሚክዱ ይሆናሉ فإنك لا تسمع الموتى ولا تسمع الصم الدعاء إذا ولوا مدبرين አንተ መልእክተኛ ሆይ በርግጥ አንተ ሙታንን አታሰማም ደንቆሮንም ሆነ በጥሪ ጊዜ በተክዛጽ ጊዜ ጀርባቸውን የሚያዞሩትን አታሰማም وما أنت بهاد العمي عن ضلالتهم إن تسمع إلا من يؤمن بآياتنا فهم مسلمون አንተም ሐቀኛውን የእስላም መንገድ የማይታያቸውን እውር ከጥመታቸው ወደ ቀጥተኛው መንገድ የምትበራ አይደለህም እነርሱ ሙስሊም ሆነው በአንቀጾቻችን የሚያምኑትን በስተቀር ሌሎችን ከሃዲያንን የሐቅ ጥሪ በልቦናቸው አታሰማም الله الذي خلقكم من ضعف ثم جعل من بعد ضعف قوة ثم جعل من بعد قوة ضعفا وشيبة يخلق ما يشاء وهو العليم القدير ያ አላህ ከደካማ የዘር ፈሳሽ ፈጠራችሁ ከዚያም ከደካማ ህፃንነት በኋላ ብርቱ ወጣትነት አደረገ ከዚያም ከብርቱ ወጣትነት ደካማና ሽማግሌ አደረገ አላህም የፈለገውን ይፈጥራል እርሱም አላህ አዋቂና ሁሉንም ነገር በመፈጸም ላይ ቻይ ነው ويوم تقوم الساعة يقسم المجرمون ما لبثوا غير ساعة كذلك كانوا يؤفكون ያለም ፍጻሜ ደርሶ ሰዓቷ በመተከሰተበት ቀን ከሃዲያን ወንጀለኞቹ ጥቂትን ጊዜ በስተቀረ በቀብር ውስጥ ብዙ አልቆየንም ብለው ይምላሉ እንደዚሁም በመድራ ዓለም ይያሉ በአላህ ብቸኛ ተመላኪነት በነቢያትና በሞቶ መቀስቀስ በማስተባበል ይቀጥፉ ነበር وقال الذين اوتوا العلم والايمان لقد لبثتم في كتاب الله الى يوم البعث فهذا يوم البعث ولكنكم كنتم لا تعلمون እነዚያም ዕውቀትና እምነት የተሰጣቸው መላእክቶች ነቢያቶችና አማኞች ለካህዲያኑ በአላህ ውሳኔ መጽሐፍ መሰረት ከሞታችሁበት ጊዜ ጀምሮ እስከ ከሞት መቀስቀሻችሁ ቀን ድረስ በቀብር ውስጥ በርግጥ ቆይታችኋል ይህም የመቀስቀሻው ቀን ነው ነገር ግን እናንተ በምድር ዓለም እያላችሁ እምነት ስለሌላችሁ ለጥያቄና ለምንዳ ይህን ከሞቶ የመቀስቀሻውን ቀን እውነታ አታውቁም ነበር ይሏቸዋል فيومئذ لا ينفع الذين ظلموا معذرتهم ولا هم يستعتبون በዚያን ከሞቶ በመቀስቀሻው ቀን እነዚያ ከእምነት ውጪ የነበሩ ራሳቸውን በዳዮች ይቅርታቸው አይጠቅምም ወደ አላህ መንገድ እንዲመለሱ ወደ እምነት እንዲገቡ የንስሐ ወይም የተውበት ዕድል አይሰጣቸውም ولقد ضربنا للناس في هذا القرآن من كل مثل
ولئن جئتهم بآية ليقولن الذين كفروا إن أنتم إلا مبطلون እርግጥ በዚህ በቁርአን ውስጥ የአላህ ብቸኛ ተመላኪነትን አመላካች የሆኑ ሁሉንም ምሳሌዎች ለሰዎች አድርገናል። አንተ ነብይ ሆይ ለተቃዋሚዎች ሐቀኝነትህን አመላካች በሆኑ በግልጽ ታምራት ብትመጣባቸውም እነዛ ከሃዲያን አንተንም ሆነ ተከታዮችህን በእርግጥ እናንተ አጥፊዎች እንጂ ሌላ አይደላችሁም ይላሉ። كذلك يطبع الله على قلوب الذين لا يعلمون እንደዚሁም በእነዚያ በጥመታቸው ሰበብ ቁርአንንም ሆነ የነብይ መልእክት በማያውቁት በከሃዲያን በልቦቻቸው ላይ አላህ ያትማል፣ ሐቅ እንዳይረዱ ይደፍንባቸዋል። فاصبر إن وعد الله حق ولا يستخفنك الذين لا يوقنون አንተ ነብይ ሆይ በከሃዲያን በሚደርስብህ ችግርና ጠላትነት ታገስ። በእርግጥ ጠላቶችህን እንደምታሸንፍና ምንዳም እንደምታገኝ የተነገረህ የአላህ ቃል ኪዳን ሐቅ ነው። እነዚያ በነብይነትህ በሞቱ መቀስቀስና በምንዳ የማያረጋግጡት በሚፈጥሩብህ ጫና ወደ አላህ መንገድ ጥሪ ከማድረግ ፈጽሞ እንዳይረብሹ። በአላህ እርዳታና ፍቃድ የሱረቱ አሩም የቁርአንና የፍቹ ትርጉም በዚህ ይጠናቀቃል። ለአላህ ምስጋና ይገባል።